ይህን ቪዲዮ እንድሰራ የገፋፋኝ ትልቁ ምክንያት ብዙ ወጣቶች የህይወትን ትርጉም አጥተው ተስፋ በመቁረጥና በግዴለሽነት ስሜት ሶሻል ሚዲያ ላይ ዝም ብለው ስክሮል እያደረጉ በመዋልና ባልሆኑና በማይገቡ ሱሶች ራሳቸውን አጥተው በማየት ነው። እናም ዛሬ ልፈርድባችሁ ወይም ምክር ልሰጣችሁ አይደለም የመጣሁት። ይልቁኑ እኔን 2 ወር ባልሞላ ጊዜ ውስጥ ህይወቴን የለወጡልኝን እነዚህን ልምዶች በማጋራት እናንተም የዚህ ነገር ተጠቃሚ እንድትሆኑ ነው። የመጀመሪያውና የ2 ወር የለውጥ ጉዞን ስጀምር በቅድሚያ ያደረግኩት ነገር መኝታ ክፍሌንና የስራ ቦታዬን ማጽዳት ነበር። ኤምኤሲ ስፔስ ኢኳልስ ኤምኤሲ ማይንድ እንደሚባለው የመስሪያ ጠረጴዛዬ በጣም የተዝረከረከና የተንኳተተ ነበር። በየቦታው የሶፍትና የሃይላንድ ማዕት ነበር። እናም ይህንን ሁላ ዲስትራክሽን እያየ አይምሮዬ አንድ ነገር ላይ ማተኮር ቢያቅተው የሚገርም ነገር አልነበረም። እናም እሱን ካጸደውና ካስተካከልኩ በኋላ ለብዙ ነገሮች ትኩረት መስጠት ጀመርኩ። በውስጤም የተስተካከለና ንጹህ የስራ ቦታ በማየቴ ትልቅ እርካታና ሞቲቬሽን ነበር የተሰማኝ። ሁለተኛ፣ በቀን ከ5 እስከ 10 ገጽ ማንበብ። ይህ በጣም የጠቀመኝና በሶሻል ሚዲያ ያጣሁትን የማተኮር ኃይል የመለሰልኝ ልምድ ነው። እንደጀመርኩት አካባቢ በጣም የሚደብር ነገር ነበር፣ ግን 5ኛውን ቀን ካለፍኩ በኋላ በራሴ ላይ በጣም የሚስተዋል ለውጥ ነው ያየሁት። በዛ ላይ መጽሐፍትን ስናነብ የአንድን ሰው የእድሜ ዘመን ልማድና ኤክስፒሪየንስ ነው ወደ ራሳችን አይምሮ ዳውንሎድ የምናደርገው። ምን አይነት መጽሐፍ እናንብብ ብያላችሁ ከሆነ ማንኛውም መጽሐፍ ይሆናል። እኔ ግን ከሰልፍ ሄልፕ ቡክ ነበር የጀመርኩት፣ ምክንያቱም የነበረኝም ሞቲቬሽን በትልቁ ጨምሮታል። ሶስተኛ፣ በሳምንት አንድ ዲጂታል ዲስትራክሽን ወይም ሶሻል ሚዲያ ማቋረጥ። ይህ ራሴን ጨምሮ የ90% የሚሆኑ ወጣቶች ስር የሰደደ ችግር ነው። ሁላችንም በሚባል ደረጃ ሶሻል ሚዲያ አስሮንና ደንዝዞን ነው የምንገኘው። እናም የእውነት ለውጥንና ስኬትን የምንፈልግ ከሆነ ከብዙዎች ተለይተን መውጣት አለብን። ለዛም ነው በሳምንት አንድ ሶሻል ሚዲያ አፕ የደለትኩት። ሁሉንም በአንዴ ማጥፋት በሰዓቱ በጣም ይከብድ ነበር፣ ግን ቀስ እያልኩ ከነበርኩበት የፈቃድ ስር መገላገል ችያለሁ። አራተኛና ከላይኛው ነጥብ ጋር የሚያያዘው ልምድ ከመተኛቴ ከ30 ደቂቃ በፊት ምንም አይነት ስክሪን ጋር አለመድረስ ነው። ይህ ልማድ የእንቅልፍ ፕሮግራሜን ከማንኛውም የእንቅልፍ መድኃኒትና አፕ በላይ ያስተካከለ ውጤታማ ዘዴ ነው። አየህ፣ ከስልክ ስክሪን ውስጥ የሚወጣው ብሉ ላይት ፀሐይ ከምትለቀው ብሉ ላይት ጋር አንድ ነው። እናም አይምሮክን ገና ቀን ነው ብሎ በማታለል እንቅልፍ እንዳይወስድ ያደርጋል። በዚህም ጠዋት በጣም ደክሞኝና ኃይል አጥቼ ነበር የምነቃው። ግን ይህን ሚስጥር ካወቅኩ በኋላ የእንቅልፍ ጨዋታ ተቀየረ። አንተም ለ3 ቀን ሞክረውና ለውጡን አይተህ ታመሰግነኛለህ። አምስተኛ፣ በቀን ለ5 ደቂቃ በጽሞና ውስጥ መቀመጥ። ሞባይል የለም፣ ሰው የለም፣ ብቻ አንድ ክፍል ውስጥ በዝምታ መቀመጥ። ይህ አይምሮዬ ላይ ያለኝን ኃይልና ጥንካሬ የጨመረልኝ ልማድ ነው። ብቻችሁም በዝምታ በምትቀመጡበት ጊዜ በማንበብና በሌላ ነገሮች የሰበሰባችሁትን እውቀት አይምሯችሁ አቀናጅቶና አስተካክሎ አዲስ አይዲያዎችና መፍትሄዎችን እንዲሰጣችሁ የምታደርጉበት መንገድ ነው። በሌላ በኩል ደግሞ ያላችሁን ስትረስ በከፍተኛ መጠን በመቀነስ ሎጂካልና ከስሜት የጸዳ ውሳኔዎችን እንድትወስኑ ያደርጋችኋል። ስድስተኛ፣ የነገ ውሎውን ዛሬ ማታ አቅደህ እደር። አይምሮ በቀጥታ የሚያደርገውን ነገር ሲያውቅ በማሰብና በመወዛገብ የሚያጠፋውን ጊዜ ይቀንስለትና ቀጥታ ወደ ተግባሩ እንዲገባ ያደርገዋል። ምን እሱ ብቻ፣ ነገ ያለህን የተወሰነና የተዘጋጀ እቅድ ስትመለከት ትልቅ ሞቲቬሽንና እርካታን ታገኛለህ። ሰባተኛ፣ በየቀኑ ጆርናል ማድረግ። ጆርናሊንግ ወይም በየቀኑ ወደ አይምሮ የሚመጡትንና የምታስባቸውን ነገሮች ጽፎ ማስቀመጥ ለራስህ ከምታደርጋቸው ጠቃሚ ነገሮች አንዱ ነው። እኔ ይህንን የለውጥ ጉዞ ስጀምር እንደተናገርኩት በጣም ትኩረት መስጠት የሚያቅተኝና አዳዲስ ሀሳቦችን ማመንጨት የማልችል ልጅ ነበርኩ። ነገር ግን ጆርናል ማድረግ ከጀመርኩ በኋላ እነዛ ዝብርቅርቅ ያሉና በስነ ስርዓት ልረዳቸው ያልቻልኳቸውን ሀሳቦች ለመጀመሪያ ጊዜ መገጣጠም ቻልኩ። እናም በሰዓቱ በጣም ትልቅ ደስታ ነበር የተሰማኝ። ከዚህ በዘለለ ደግሞ በውስጤ ይሰሙኝ የነበሩ ስሜቶችን ፊት ለፊት እንድጋፈጣቸው በማድረግ ኢሞሽኖችን እንድቆጣጠር ረድቶኛል። እናንተም ለ1 ሳምንት ብቻ ሞክሩትና የሚኖራችሁን ለውጥ ለራሳችሁ ተመልከቱ። 8ኛ፣ ወጪዎችን መቆጣጠር ተለማመድ። ገንዘብን ዝም ብለህ ስላገኘው ብቻ አታጥፈው። አብዛኞቻችን በሳምንት ውስጥ ያጠፋነውን ገንዘብ መጠን በትክክል አናውቀውም። መጠኑን ራሱ ብናውቀው በምን እንዳወጣነው አናውቅም። አየህ፣ ገንዘብ አሁን ባለንበት ጊዜ ትልቁ የኃይል መለኪያ ነው። እናም ይህን የኃይል መለኪያ ብዙዎች ያልተረዱለት አንድ ህግ አለው። እርሱም ገንዘብ ስታከብረው ያንን ክብር መልሶ እንደሚሰጥክ ነው። እኔም ግን ከቆየ የገባኝና ምን አለ በጊዜ ሰው ቢነግር ኖሮ የሚለው ህግ ነው። እናም ወጪዎችን በመቆጣጠር አላስፈላጊ ኪሳራን ቀንስ። 9ኛ፣ የ2 ደቂቃን ህግ ተጠቀም። አንድን ስራ ለመጨረስ ከ2 ደቂቃ በታች የሚወስድ ከሆነ ወዲያውኑ ስራውን አገባደው። ይህ ስንፍናዬንና ስራ የማስቀመጥ ልምዴን የለወጠልኝ ወሳኝ ሀቢት ነው። በተጨማሪም የተጠናቀቀችውን ትንሿን ስራ አይምሯችን ሳይ ሌላ ትልልቅ ስራዎችን ለመጨረስ መነሳሳትን ያገኛል። 10ኛ፣ ስራ ስትሰራ ታይመር ተጠቀም። 25 ደቂቃ የምትሰራ ከሆነ 5 ደቂቃ እረፍ። 50 ከሰራ ደግሞ 10። ይህ ፖሞዶሮ ቴክኒክ ይባላል። በምትሰራው ስራ ወይም በጥናት ክፍተቱንና ድግግሞሹን በመጨመር ሳይታወቅህ ብዙ ስራ እንድትሰራ ያደርጋል። ዮናስና ብዙ የውጭ ሀገር ሰልፍ ዴቨሎፕመንት ጉሮዎች ሲያወሩት ሰምታችሁ ሊሆን ይችላል።
እናም እኔን ማቆም የሌለው ኃይል አድርጎኛል። በበፊቱ የጥናት ፕሮግራሜ ለመጨረስ 2 ቀን ይፈጅብኝ የነበረ ስራ በ2 ሰዓት ውስጥ እንድጨርስ አድርጎኛል። እናንተም የምታውቁትና የተሻለ የማጥኛ ቴክኒክ ካለ ለሌሎች እንዲጠቅም ኮሜንት ላይ አስቀምጡት። እስካሁን እየተከታተላችሁን ከሆነና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ድጋፉን ያሳዩ። 11ኛ በቀን ለ30 ደቂቃ አካልህን አንቀሳቅሰው። ሰውነታችን ሙሉ ቀን ተቀምጦ እንዲውል የተሰራ ነገር አይደለም። የታቀደ ስፖርት ራሱ መስራት ባትችል ተቀምጠ መዋልን ለራስ አትፍቀድለት። ተራመድ፣ ተንጠራራ፣ ዝለል፣ ብቻ የፈለግከውን ነገር አድርግ። ዋና ነገር ተቀምጠ መዋልን ማቆምህ ነው። ስፖርት ብትሰራበት ግን ተመራጭ ይሆናል። 12ኛ በቀን ውስጥ የምትጠጣውን የውሃ መጠን ጨምረው። እንደምናውቀው ሰውነታችን ከ65 እስከ 70% የሚሆነው ውሃ ነው። እናም ይህ ለመኖራችን ህልውና የሆነውን ነገር ሰውነታችንን እያሳጣ ነው። እንዴት አይደክመን? እንዴትስ ኃይል አናጣ? ትኩረት ማጣትና መሰላቸት ሲያንሰን ነው። ስለዚህ ዛሬ ነገ ሳትል ከአሁኑ ሰዓት ጀምሮ በአግባቡ ውሃ መጠጣት ጀምር። እንደ ጾታ፣ እድሜ፣ ቁመትና ክብደታችን በየቀን ውስጥ የሚያስፈልገን የውሃ መጠን ይለያያል። በአቬሬጅ ግን ለወንድ ልጅ 3 ሊትር ሲሆን ይህም 13 ብርጭቆ ነው። ለሴት ልጅ ደግሞ 2.5 ሊትር ወይም 10 ብርጭቆ። 13ኛ እድገትህን አክብር። ይህ ቀላል የሚመስል ነገር ግን ማይንድ ሴትክ ላይ ትልቅ ኃይል ያለው ልምድ ነው። ያን ሁላ ነገር ችለህ ራስህን ለውጠሃል። ነገር ግን ለውጥህን እንደ ትልቅ ነገር የማታየው ከሆነ አይምሮ ያን ሁላ ልፋት እንደ ከንቱ ያየዋል። ግዴታ ትልቅ ኬክ መቁረስ የለብህም ወይም ድግስ መደገስ አያስፈልግም። ነገር ግን በለውጥ ልትደሰት ይገባል።